ከ11 ዓመት በፊት ስለሆነ ጥቁር ተምርና ስለ ውሃ ይሰማውታል ስለ ዘምዘም ውሃ ለአንጀት መድኃኒት ይሆናል ምናምን ያው ቀደዳ ነው ምናምን ብለህ ነው እንትን የምትለው ለማወቅም ጉጉት የለም ኦሬዲ ከዛ ያ ነገር አሁን እንትን ማለት አለበት በጠማማነት አይደለም ነገሩን ቴስት ማድረግ የፈለኩት በጠማማነት አይደለም ጉዱ ማየት ይሄ ነገር ይሰራል አይሰራም በኔጌቲቭ ኤነርጂ አይደለም በጭራሽ አይደለም በቃ ይሄን ነገር ፈጣሪ ከሆነ በቃ ይሄን ማወቅ ይሰራል መሆን አለበት ከዛ ቁጭ ብለን መጀመሪያ መቼም ፊታቸው ቁጡ ፊት አታይም እኔ አላቅም ይሄ ሮመዳን ላይ እውነትን ሰይጣን ይታሰራል የሚባለው ማለት ነው መዲና ላይ የተቆጣ ፊት አታይም የተቆጣ ፖሊስ አታይም ግርግር የለም ሁሉም ሰው አንተን ለማስቀደም ሁሉ አንተ እንድትበላ ነው ቦታ ሁሉ ነው በቃ እንትን የሚሉት ትሁቶች ናቸው በቃ ይሄ ወራቱም ጊዜው መሰለ በቃ የተለየ ነገር አለ ህንጻው ራሱ እኮ የሚያወራ ነው የሚመስል ምንም የሚያስፈራህ ነገር የለም ከዛ ልክ ቁጭ ብለን ተምርና ይሄ ዘምዘም ውሃ ስንጠጣ ይሄ መኪና ልነሳ ሲል ታውቃለህ በግፊ ምንጭቅ ብሎ የሚነሳ መኪና ትነዳለህ አነዳለሁኛ መኪና ልነሳ ብሎ ያውቃል በማርሽ አላስነሳህም እንደዛ ነው ምንጭቅ ብለ የምትነሳ ያን ውሃ ስጠጣ ይሄን ይሞክሩት ካልሆነ እኔ ልጠየቅኔ ውሸታም ልባል 3 ፍሬ ተምር እሱ ስሌት ራሱ አይገባህም እሱ ወደ የሆነ ኮስትናካ ወደ ሆነ ትሄዳለህ 3 5 እና 7 ሱና ነው 20 ብትበላ ምን ትሆናለህ አሁን ሳይንስ ነው በመጠኑ ሰዱ ጣፋጭ ምናምን ይላል በተምር ውስጥ ያለ ፋይበር ያለ ግሉኮስ ያለ ማዕድን ማለት እንዲህ ነው ረሃብ ስሜት አይሰማህም ተምር ስትበላ ቶሎ ወደ ግሉኮስ አይቀየርም አንጀት ላይ የመቆየት ብዙ ፋይበር አለው አብዝተ ብትበላው ደግሞ ጎጂ ነው እንዴት መጠኑት ሙስሊሞች በዛን ዘመን ከ7 በላይ አጣሪ መጨረሻው 7 ነው ከ7 በላይ ከሆነ ሌላ ጣጣ ያመጣል 3 ፍሬ ተምር ጠጥተህ ያንን አንድ ዘምዘም ውሃ አስጠጣ ሰዎች እኮ የሚሆኑትን ስለማያውቁት ነው እንጂ በእኔ ደረጃ ቢከታተሉት እኮ ያን ነገር ፊል ያደርጉ ነበር ነቃን በቃ ከሱ አይደለም ይገረመኝ ወደ 12 ነው 13 ኩባያ ዘምዘም ጠጣዎች ካፖን ሽንት የሚባል የለም ምግብ ነው ኃይል ነው አቅም ነው የሚሆነው አይታለ እዛ እንግዲህ እሱ ወደ ሽንት ቢቀየር ሶላትን መስገድ አትችልም ያ ሁሉ ግርግር ባለበት በዛ ወጥተህ ደግሞ ተመለሰው ዱዓ አድርገህ ለመመለስ አስቸጋሪ ነው የሚሆነው የተፈጥሮ የሚሰጡን ኃይል አንድ ጠጣ ይቺን ነው የምታከለው በነገራችን ላይ ይሰጡሃል በእያንዳንዱ ፓክ አድርገው ማፍጠሪያ ላይ ይሰጡሃል እቺን የምታህሉ አጠጠተ ሽንት ይመጣል ወዲያው ሰው ሁሉ ይሄን ትቶ ወደ ዘምዘም ውሃ ነው የሚሮጠው አይ 12 ካፕ ነው 13 ካፕ ጠጣሁኝ ሽንት የለም ሄዶ በቃ እንደ ምግብ ነው የሚሆነው እንግዲህ ያን የዘምዘም ውሃ እየጠጣ ነው መካም ተራሃጅ ሰላትም የምትሰግደው ያን ሳጨርስ 2 ሰዓት 1 ሰዓት እንዴት ትቆያለህ ያን ውሃ ሁሉ እየጠጣ ሽንት አይመጣም የዘምዘም ውሃ እየጠጣ 1 ሊትር ሃይላንድ ብትጠጣ ከ30 ከ1 ሰዓት በኋላ ወደ ሽንት ይለወጣል እና ያንዳንዱ አመጥ ነው በቃ 3 ከ4 ሰዓት በኋላ ሶላት ሲያልቅ ምግብ ምናምን ትበላለህ